ዛሬ ወደ ዩሮ ዩኤስዲ ላስት ዊክ የነበረውን የሙቭመንት አይተን ነበር። ዛሬ ደግሞ ሜቢ ኔክስት ዊክ ላይ ከኦክቶበር 13 ጀምሮ የሚኖረውን የማርኬት ሙቭመንት እናያለን። ላስት ዊክ ኦክቶበር ላይ ትንሽ ወደ ሐሙስ ቅዳሜ አካባቢ ቲንክ አርብ ዕለት ነው። አርብ ዕለት ዶናልድ ትራምፕ አማካኝነት የተለቀቀ ዜና ነበር ማርኬቱን ግሬትሊ አፌክት ያደረገ። ቻይና ላይ 100% ታሪፍ በመጣሉ የክሪፕቶ ማርኬትን እጅግ በጣም አናግቶት ነበር። ምንድነው ከዚህ ማርኬት ያው ኢንዳይሬክትሊ ክሪፕቶ ማርኬቶችንም ፎሬክስ ማርኬቶችንም አፌክት የሚያደርግ ኒውስ ነበር አጋጣሚ። ስለዚህ ወደ ዊክ ኤንድ ላይ ክሎዚንግ ማርኬት ላይ ማርኬቱ እጅግ በጣም ኦልሞስት ሁሉም ፔሮች ማለት ይቻላል ተንቀሳቅሰዋል። ሜቢ ኔክስት ዊክ ላይ የሚኖረን የማርኬት እይታ ትንሽ ለየት ሊል ይችላል። በተለይ በኤክስኤ ዩኤስዲ በጎልድ በቢትኮይን እንቅስቃሴ እና በሜጀር ከረንሲዎች የምንላቸው ትንሽ ከኖርማል ወጣ ያሉ ሙቭመንት ሊያደርጉ ይችላሉ። ግን ያው ላስት ዊክ ያየነው የዩሮ ዩኤስዲ ማርኬት አናሊሲስ ኦልሞስት ታርጌቱን ሂት አድርጎልናል። ቼክ ማድረግ እንችላለን። ላስት ዊክ ማለት ይሄኛው ዊክ ነበር። እነዚህ ዊኮች ነበር ያየነው። ከረንትሊ እኛ ፕሪዲክት ያደረግነው ይሄኛውን ነበር። ኦልሞስት ወደ 1 hour ታይም ፍሬም ሚኒማይዝ ባደረገው እና ላስት ዊክ ልክ ማርኬቱ እንደተከፈተ ምንድነው ብያለሁ ማርኬቱ ታርጌቱን እዚህ ያደርግልናል ብዬ ነበር። ታርጌታችንን እዚህ ሂት አድርጎልናል። ያ ማለት ከዚህ በፊቦናቺ ነበር የሰራነው የምታስታውሱት ከሆነ ከዚህ አካባቢ ጨርሰን 1 hour ታይም ፍሬም ከዚህ እና እዚህ ነበር የያዝነው። ኢንትሪያችን እዚህ አካባቢ ነበር። ልክ ማርኬቱ እንደተከፈተ ግሬት ሙቭመንት ያደርጋል ብዬ ነበር። እንዳልኩትም ኢንትሪያችን እዚህ አካባቢ ነው። ፕሮፊት ታርጌታችንን ሂት አድርጎልናል። ፕሮፊት ማድረግ ችለናል በላስት ዊክ ማርኬት ሙቭመንት ላይ ማለት ነው። ይሄ የፊቦናቺ ሴቲንግን ምናልባት ኮፒ ማድረግ የምትፈልጉ ሴቲንጉ ይሄን ይመስላል። ለሪትሬስመንት ነው የምጠቀምበት። ብዙ ጊዜ ማርኬት ስዊንግ ሃይ እና ስዊንግ ሎው ክሬት ካደረገ በኋላ ወደ እነዚህ ፖይንቶች ሞስትሊ ሪትሬስ ያደርግና ኮንቲኒዩሽን ያደርጋል ማለት ነው። ምንድነው የፌቨር ሪትሬስመንት ሴቲንግ 0 አለ 0.18 የሚለውን 0.65 ነው ያደረኩት። ስቶፕ ሎሴን እንደ ስቶፕ ሎስ የምጠቀመው ደግሞ 0.85 ነው ማለት ነው። ከለር ተመሳሳይ ማድረግ ትችላላችሁ። ሞስት ነው የመረጥኩት ከለር ይሄንን ይመስላል። ከስክሪን ባክግራውንድ ጋር እንዲሄድ ስለተፈለገ ነው። አሁን ከረንት ዊክ ማርኬታችን ፕሪዲክት ኦር አናሊሲስ ለመስራት ያህል ክሊር ላድርግላችሁና ክሊር ካደረግን በኋላ ኦልሞስት ኦቨርኦል ማርኬቱን ስናየው ቡሊሽ ነው። የቡሊሽ ማርኬት ነው ያለን።
ብሬክ ኦፍ ስትራክቸር ክሬት እያደረገን ሄደው የዊክሊ ሌሰን ስንጀምር እዚጋ ብሬክ ኦፍ ስትራክቸር እያደረገን ሄደው እዚጋ ምንም ብሬክ ኦፍ ስትራክቸር የለም። ስዊንግ ሎው ናት። ከዚህ ደግሞ ስዊንግ ሃይ አለ። ኦልሞስት ዊክሊ ታይም ፍሬማችን ላይ ሬንጂንግ የሆነ ማርኬት ነው ያለን። ይህን ሬንጂንግ ማርኬት እንዴት ነው? እዚጋ ሙቭመንቶች አሉ። ዊክሊ ላስት ዊክ ስናየው ማርኬቱ በዊክ ነው የዘጋው። ኦልሞስት ባየሮች ገብተዋል እዚህ አካባቢ። ዴሊያችንን ያው እዚጋ ኦልሞስት ብዙ ሊኩዊዲቲዎችን ወስዷል። 1 2 3 4 5 6 7 8 ኦልሞስት የ8 ሳምንት ሊኩዊዲቲያችንን ወስዷል ማለት ነው ማርኬቱ። ኦልሞስት ሊኩዊዲቲ ከተወሰደ በኋላ ማርኬቱ ወደ ላይ የሚንቀሳቀስ ይመስላል። ከዚህ ጋር ስናየው እዚህ ጋር ቼንጅ ኦፍ ካራክተር አለለን። ማርኬቱ በትንሹም ቢሆን ማርኬት ስትራክቸር ሽፍት ፈጥሮልናል። እሱ ከፈጠረልን ማለት የማርኬት ኮንቲኒዌሽን ሞስት ፕሮባብሊ ዴሊ ላይ ክሊር የሆነ እይታ አለን ማለት ነው። ያ ማለት እዚጋ ሎወር ሎው እነዚህ ሃይ ሎወር ሎው ሃይ ቢሆንም ትልቁን እንደማየት ያህል እዚህ አካባቢ እንሂድ ነው። እንዲህ ነው እየተንቀሳቀሰ ያለው ማርኬቱ። ሞስት ፕሮባብሊ እንዲህ አይነት ሙቭመንት ይኖረናል። ማርኬቱ ኮንቲኒየስ የሆነ ባህሪ ነው እያሳየን ያለው። እችኛዋን እንደ ስዊንግ ሎው እንይዛት እንችላለን። እችኛዋን ፓርት ኦኬ። እዚህ ጋር ስዊንግ ሎው ስዊንግ ሃይ፣ ምክንያቱም ስዊንግ ሃይ ያልንበት የመሀለኛው ካንድል ከዚህ ጋር እና ከዚህኛው ካንድል ረዝሞ ስለወጣች እንደ ስዊንግ ሃይ፣ እዚህ ጋር ደግሞ ስዊንግ ሎው ይሄኛው ካንድል ከዚህኛው እና ከዚህኛው ካንድል በልጦ ስለገባች እንደ ስዊንግ ሎው እንይዛታለን። ሁሌም ፊቦናቺያችንን የምንጠቀመው ከስዊንግ ሎው ወደ ስዊንግ ሃይ በመጠቀም ነው ማለት ነው። ኤግዛክትሊ የምንፈልግበት ፖይንታችን ላይ እንደ ኢንትሪ የማስበው ፖይንት ላይ ነው ማርኬቱ መጥቶ ያረፈው። ይሄንን እንደ ኪ ሌቭል ልንይዘው እንችላለን። ማለት እዚህ ኪ ሌቭል ላይ ምን አለ? ኦርደር ብሎክ፣ ፌር ቫልዩ ጋፕ እና የዴይሊ ሃይ ኦር ሎው ላይ እንደ ኪ ሌቭል ልንይዛቸው እንችላለን። ሰዎችን የዋን ዴይሊ ኪ ሌቭላችን ናት ማለት ነው እቺ ኤሪያ። መቶ ማርኬቱ ዴይሊ ኪ ሌቭላችን ላይ ሪያክት ካደረገ በኋላ እንደምታዩት ወደ ላይ ተመልሷል ትሪገር በማድረግ። እዚህ ዴይሊ ኪ ሌቭላችን ላይ ምን አይነት ነገር ፈጠረ የሚለውን በሎወር ታይም ፍሬም አናላይሲስ እናየው እና ኢንትሪ ለማስገባት እንሞክራለን ማለት ነው። ሞስት ፕሮባብሊ ማርኬቱ ሎወር ታይም ፍሬም ቼንጅ ኦፍ ካራክተር ኦር ማርኬት ስትራክቸር ሽፍት አድርጓል ብለን እንጠብቃለን። ዳይሬክትሊ ወደ 1 ሃወር እንሄድ ነው። 1 ሃወር ላይ እንደ አይነት እንቅስቃሴ ይሄ እንደ ኪ ሌቭል ነው ብለናል። ኪ ሌቭል እቺን እንዲህ ላስመራት እና ማርኬት ኪ ሌቭላችን ላይ ሂት ካደረገ በኋላ 1 ሃወር ላይ ይህን የሚመስል እንቅስቃሴ አድርጓል። ኪ ሌቭላችን እዚህ አካባቢ ነው። እዚህ አካባቢ ላይ ኤኒ ቼንጅ ኦፍ ካራክተር ዊዝን ሎወር ታይም ፍሬም ሊድስ ቱ ዘ ማርኬት ቼንጅ ዘ ፖዚሽን ኦፍ ዘ ትሬንድ ማለት ነው። ትሬንዱን እንዲቀየር ያደርገዋል። 0.65 ናት። ሞስት ፕሮባብሊ ማርኬቱ ከዚህ ሪያክት የሚያደርገው ከ0.65 በታች
ዳይሬክትሊ ትሪገር የሚያደርገው 1 hour ብሬክ ኦርደር ብሎካችን ነው ትሪገር ያደረገው። ከ0.6 በታች ምን አይነት ኦፖርቹኒቲዎችን እናያለን ማለት ነው። ቀይ ነጭ ላድርገው። ፊብ ሌቭል ኦፍ 0.65 በታች below this level if we find any FVG below FVG OB ይኖራል። እነዚህን እንደ ኢንትሪ ነው የምንጠቀማቸው። enter the market targeting the high እንደ ህግ መያዝ እንችላለን። ከፊቦናቺ ሌቭላችን 0.6 በታች ማርኬቱ የሚመጣልን ከሆነ ማለት 0.6 ይሄ ነው ኪ ሌቭል። ቢሎ ኪ ሌቭል ያው እዚህ ጋር እንደምታዩት ኦርደር ብሎክ አለልን። ይሄ ኦርደር ብሎክ እንደ ኢንትሪ እንጠቀመዋለን ማለት ነው። ላይክ ሃየር ታይም ፍሬም ላይ ስለሆነ እንጂ በእንትኑን የያዝነው ሪትሬስመንቱን የያዝነው በኤኒ ታይም ፍሬም ላይ ለምሳሌ የ1 hour ስዊንግ ሃይ እና ስዊንግ ሎ ብንይዝ ከ0.65 በታች ያለውን የ5 ሚኒት ኦቢ ወይም ኤፍቪጂ ነው የምንወስደው ማለት ነው። ስለዚህ ይህም እንደዛው ዊክሊ ነው ትሬድ እያደረግን ስለሆነ ስለዚህ የዊክሊያችን ላይ ደግሞ ኢንትሪያችን የሚሆነው 1 hour ኦቢ ወይንም ኤፍቪጂ ነው ማለት ነው። ከዚህ ማርኬት የምንረዳው ዳይሬክትሊ 1 hour ኦቢ ላይ ኢንትሪያችን እናደርጋለን ኦቢያችን ላይ። ስቶፕ ሎሳችን ኦቢ መጨረሻችን ላይ የምናደርገው የኦርደር ብሎክ መጨረሻችን ላይ ሞስትሊ ማርኬቱ ሎወር ታይም ፍሬም ላይ ማለት የ1 hour ታይም ፍሬም ላይ ከ5 ሚኒት ኤፍቪጂ ኦር ደግሞ ኤፍቪጂ ወይንም ደግሞ ኦርደር ብሎካችንን ሪስፔክት ያደርግልናል። ሎወር ታይም ፍሬም ሃየር ታይም ፍሬማችን ላይም እንደዛው ኦርደር ብሎካችንን ሪስፔክት ካደረገልን በኋላ ነው ወደ ታርጌታችን እየሄደ ያለው። ኔክስት ዊክ ትልቅ ማርኬቱ ሙቭመንት ያደርጋል። ሞስት ታርጌታችን 1.1915 ነው። ስቶፕ ሎሳችን እዚህ ጋር ነው። ኦልሞስት ማርኬቱ እየተንቀሳቀሰ ነው ይመስላል። ፎር ሃወር ታይም ፍሬም ላይ ማርኬቱ ይመስላል። የቀጣይ ሳምንት ዩሮ ዩኤስዲ ሙቭመንት ይህን ይመስላል ማለት ነው። ስክሪንሾት እናደርጋታለን እንጂ ይህን ይመስላል የዩኤስዲ። ሜይ ቢ ኔክስት ቪዲዮ በጎልድ አናሊሲስ በማድረግ እንቀጥላለን ይሆናል። ይህን ይመስላል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በየሳምንቱ የዩሮን አናሊሲስ አደርግላችኋለሁ። ሜይ ቢ ጎልድን በቅርቡ መጨመር ይሆናል። ስላዳመጣችሁ አመሰግናለሁ። ኮንሰፕቱ ይሄ ነው። የፊብ ሌቭልን ደግማችሁ እዩት። ኢንትሪያችን የት ጋር መሆን እንዳለበት፣ ኤግዚታችን የት ጋር መሆን እንዳለበት፣ የት ጋር ነው ቼንጅ ኦፍ ካራክተር ፈጥሮ ወደ ኪ ሌቭላችንስ የሚባለው የትኛው አካባቢ ነው የሚለውን ሜይ ቢ ደግማችሁ የምታዩትና እሱን አፕላይ የምታደርጉ ከሆነ
ኦልሞስት ማርኬቱ ሪስፔክት የሚያደርግልን ኤሪያ ነው። ይሄ 0.65 ኪ ሌቭል ለኪ ሌቭል አባቭ 0.65 ኢንትሪ ፖይንታችን ኦቢ እና ኤፍቢጂ ነው። ታርጌት የምናደርገው ባይ ከሆነ 0 ነው ማለት ነው። አመሰግናለሁ ስለተከታተላችሁኝ። መልካም ጊዜ ባይ